ከኢቶሪካ አልበም የተረዳናቸው 5 ነገሮች ሲሆን 5 ዘፈኖች ነው የምነግርህ ማለት አራንክ ነው ማረግልህ። እኔ ሁሉም ዘፈኖች በጣም ነው ደስ የሚሉት። ደጋግሜ ሰማው መቀየሩ አይቀርም። ከ18 እስከ 1 እመጣለሁ፣ ከ5 እስከ 1 ግን ማለት ነው 5ኛ ቦታ ላይ ያስቀመጥኩት ሰነዋል ስመመነ እኔ ጉራጌኛ እያለ የምንጨፍር ሰዎች ለሰርቦት ይዳዬ ሲለን እያለ እየተቀበሉ የሚገርም ተራክ ነው ከነ ጉራጌ ጥፍጥ ብለን የሚሰማ። አራተኛ የተመቸኝ ዘፈን ማለት ምን መሰለህ? ሺዲ ሞዳ ገርል ፍሬንድ አለች ሚስት አለች ወደፊታችሁን በጣም ታስባለህ ማለት ጋብዛታ ብልጭታም በጣም ነው ደስ የሚለው። የሚገራርም ዘፈን ሺዲ ሞዳ ሺዲ ባል ደስ ያለ በ90 ስቶን የተሰራው በ90 ስቶን የተሰራው። ሶስተኛ ቶፕ ስሪዎቹ ጋር ደርሰናል። ቶፕ ስሪ ሶስተኛ ጽዮን ሙሽሬ ማርያም አንተ ሀገርህን የምትወዳት ከሆነ ስትሰማው ይነዝርሃል። ሀገሬ ሙሽሬ ማለት ነው። ስለ ጠረቷ ሲያወራ ውስጥ ጥላቻ ካለ ብቻ ነው የሚቆጠቁጥ። ጽዮን ሙሽሬ ሶስተኛ። አንደኛና ሁለተኛ ላሉት ዘፈኖች ማለት ነው አልበሙን 70 ጊዜ ደጋግሜ ብሰማው ግን የምቀይራቸው አይመስለኝም። በሁለተኛ ደረጃ መርከብ እንዴት ነው ደስ የሚለው! እንዴት ነው ደስ የሚለው! መርከብ እንዴት ነው ደስ የሚለው! ያለ ምንም ጥርጥር ግን እነ መሪማ ምናምን ላይ በጣም ደስ የሚሉ ዘፈኖች አሉ ኢቶሪካን ጨምሮ። በአንደኝነት ደረጃ ግን ጀምበር እኔ አላውቅም ማርያም ደግሜ ሰራው በቃ ደግሜ ስሰማቸው ምናምን እነዚህ ራንኪንጎች ሊቀየሩ ይችላሉ። ስሜ ማለት ነው በዚህ ሰውዬ ስም ምክንያት ነው የወጣው። ቴዲ አቦጊዳን ሲያወጣው አልተወለድኩኝም። አቦጊዳን ካወጣው ከ3 ወር ከ4 ወር በኋላ ነው የተወለድኩት። ነገር ግን ቴዲ አፍሮ ትልቅ ስለነበር ነው ስሜ ቴዲ የተባለው። እኔ የተወለድኩበት ቀን ሐምሌ 24 ላይ ነው ዶክትሬቱን የያዘው ቴዲ። እመቤቴን ትለይብኛለህ። ታይምለስ አርቲስት ነህ አንተ ማለት ፎሎ ኩፒንግ ያረጋችሁ